በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በሕግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የሕግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለሕግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ተካክለው የሃይማኖት መሪ መንግስት፣ ሕግ፣ ፍትህ የሚባል ነገር ጠፍቷል። ስለዚህ በራሳችን መፍትሄ እያበጀን መጓዝ ግድ ይለናል። ይህንን ድርጊት የፈጸመው ይህ ልጅ የሚገኘው ወላይታ ውስጥ ነው። መዝግባቸው ያዙት። ግድ የለም ሁልጊዜ አይት ተንኮሏን ሰርታ ጉድጓድ ውስጥ ትደበቃለች። ወላይታ ላይ ያላችሁ ኦርቶዶክሳውያን ይህንን ነገር መዝገብ አድርጋችሁ ያዙትና ለዚህ ነገር አስተማሪ የሆነውን ነገር እናንተ ወስኑ። ማለትን የምሻው ይህን ነው። ምንም ጊዜ ቢሆን ቤተክርስቲያናችንን በመጠበቅ የምናምን ባለማህተቦች ነን።